ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ይህ ስርዓት ወደ ስልጣን ከመጣበት ጀምሮ በትግራይ ህዝብ ላይ ጄኖሳይድ በማወጅ ሁሉም አይነት ዓለም አቀፍ ወንጀሎች የፈጸመና እየፈጸመ የቆየ ሆኖ ከፕሪቶሪያው ስምምነት በኋላም የትግራይ ህዝብ ለማንበርከክና ለመበተን ካለው ጽኑ ፍላጎት የተነሳ የተለያዩ ሴራዎች ከበባና ክልከላ እንዲሁም ወታደራዊ ዝግጅቶች ሲያደርግ ከቆየ በኋላ ትግራይን ዳግም ለመውረርና የትግራይ ህዝብ ለማጥፋት አሁን ላይ ውጊያ ከፍቶብናል። ስለሆነም በውስጥና በውጭ የምትኖር የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ የትግራይ ብሔራውያን ኃይሎችና ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችን ለማረጋገጥ በሚደረገው ፍትሃዊ ትግል እምቢ ለብሔራዊ ጥፋት ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪያችን እያቀረብን የተጀመረውን ዳግማዊ ወራርና ጄኖሳይድ የሚመለከቱ ለውጦች በሚመለከታቸው አካላት በየጊዜው አስፈላጊውን ማብራሪያና መግለጫ የሚሰጥ መሆኑን እናሳውቃለን። በዚህ አጋጣሚ ህዝባችን አስፈላጊ ጥንቃቄዎች እንድታደርግ እናሳስባለን። ዓለም አቀፉ ማህበረሰብ ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ በቀጠናው እየከፈተው ባለው ጦርነት ሊያደርሰው የሚችል መዘዝ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 2018 ዓመተ ምህረት መቀለ። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በመሃላቸው ግጭት እንዳይኖር ለማድረግ መስማማታቸውን አፍሪካን ኢንተለጀንስ የተሰኘ የኢንተርኔት ሚዲያ ዘገበ። በስለላና ወታደራዊ ጉዳዮች ላይ የምርመራ ዘገባ በማቅረብ የሚታወቀው አፍሪካን ኢንተለጀንስ ሁለቱ ታጣቂ ኃይሎች ቀጥተኛ ባልሆነ ግንኙነት እርስ በርስ ላለመታኮስና አንዳቸው በአንዳቸው ላይ ጥቃት ላለመሰንዘር ከስምምነት ላይ መድረሳቸውን ነው ሰሞኑን ባወጣው ዘገባ ያመለክተው። ከሳምንታት በፊት ሁለቱ ታጣቂ ኃይሎች መደበኛ ባልሆነ መልኩ የተኩስ አቁም ስምምነት እንዳደረጉ የገለጸው ዘገባው በሌሎች ጉዳዮች ላይ በዝርዝር የሚነጋገር የሁለቱ ወገኖች ተወካዮች በአሜሪካን እንደተገናኙም ጠቅሷል። አፍሪካን ኢንተለጀንስ እነዚህ ተወካዮች እነማን እንደሆኑ የገለጸው ነገር የለም። ከተኩስ ማቆም ባለፈ በጋራ በአብይ አህመድ አገዛዝ ላይ ጥቃት ለመሰንዘር ያለመ የወደፊት ስምምነት ሊኖር እንደሚችል ግን ፍንጭ ሰጥቷል። አንከር ሚዲያ ጉዳዩን በተመለከተ ወደ ፋኖ አመራሮችና የኦሮሞ ነጻነት ሰራዊት ተወካዮች ዘንድ መረጃ ለመሰብሰብ ባደረገው ሙከራ በአፍሪካን ኢንተለጀንስ በኩል ስለወጣው ዘገባ ማረጋገጫ ማግኘት አልተቻለም። አንድ የፋኖ አመራር በኢትዮጵያ ውስጥ ከሚንቀሳቀስ ከየትኛውም የታጣቂ ቡድን ጋር መነጋገር እንዳለብን እናምናለን። አንዳንድ የተጀመሩ ጥረቶች አሉ። ወደፊት የደረስንበትን ለህዝብ የምናቀርብ ይሆናል። ለጊዜው ፍላጎቱና እቅዱ እንዳለን ከመግለጽ ያለፈ ተጨማሪ መረጃ የለኝም ሲሉ ለአንከር ሚዲያ ገልጸዋል። የኦሮሞ ነጻነት ሰራዊት አመራሮችም በተመሳሳይ ከፋኖም ሆነ ከሌሎች ኃይሎች ጋር ለመነጋገር ዝግጁ መሆናቸውን በተለያዩ መድረኮች ሲገልጹ እንደነበረ የሚታወስ ነው። የአማራ ፋኖ አደረጃጀቶች የአማራ ህዝብን ህልውና የማረጋገጥ የቅድሚያ ተልዕኮ ያላቸውና የኢትዮጵያን እድል እጣፋንታ ከሌሎች የነጻነት ኃይሎች ጋር በመሆን የመወሰኑ አጀንዳ የትግላቸው አንዱ አካል እንደሆነ በየጊዜው የሚገልጹት ጉዳይ ነው። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሁለቱ ታጣቂ ኃይሎች ላይ የሚሰነዝራቸውን ክሶች አንዳቸው ያንዳቸውን በመከላከል ላይ ያነጣጠሩ ምላሾችን መስጠት መጀመራቸው በሁለቱ ታጣቂ ቡድኖች መሃል መግባባት መጀመሩንና በቀጣይ በጋራ ለመታገል የሚችሉበት እድል እንዳለ ያመላከተ እንደሆነ ይነገራል። የብልጽግናው አገዛዝ የኦሮሞ ነጻነት ሰራዊት የአማራ ተወላጆች ላይ ጥቃት ሰነዘረ፣ ዘረፋ ፈጸመ፣ አፍኖ ወሰደ የሚሉ ተከታታይ መረጃዎችን ሲያወጣ
የፋኖ አመራሮች ይህንን የሚያደርገው የአብይ አህመድ መዋቅር ስር የሚገኘውና ቀጥተኛ ትዕዛዝ እየተሰጠው የሚሰማራው የአብይ አህመድ ሸኔ ነው በሚል በኦሮሞ ነጻነት ሰራዊት ላይ የሚቀርበውን ክስ የሚያጣጥል ምላሽ ሲሰጡ፣ በተመሳሳይ የፋኖ ኃይሎች በወለጋ የኦሮሞ ሰላማዊ ነዋሪዎች ላይ ግድያ ይፈጽማል በሚል የሚቀርበውን የአብይ አህመድ ውንጀላ ውድቅ በማድረግ በብልጽግና የተደራጁ በፋኖ ስም የሚንቀሳቀሱ የመንግስት ፋኖች ናቸው የሚል ምላሽ ከኦሮሞ ነጻነት ሰራዊት በኩል ሲሰጥ በተደጋጋሚ ተሰምቷል። ይህ አይነቱ ግንኙነት በሁለቱ ኃይሎች መሃል መናበብ እንዳለና በቀጣይ ይፋዊ በሆነ ግንኙነት የአብይ አህመድን አገዛዝ ለማስወገድ የሚችሉበትን ጥምረት መፍጠራቸው የሚጠበቅ ይሆናል ሲሉ ለጉዳዩ ቅርበት ያላቸው የፖለቲካ ታዛቢዎች ይገልጻሉ።